አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ ውድ የዝዶ ቤተሰቦች እንዲሁም ክርስቲያን ወገኖቼ ሰላም 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 ብያለሁ። ሁላችሁንም በመጀመሪያ ከልብ አመሰግናለሁ። ጀዛኩሙላህ ኸይር ብያለሁ። ለተመለከታችሁ ሰብስክራይብ ያድርጋችሁ የመለሳችሁልኝ እንዲሁም ኮሜንት ላስቀመጣችሁ ሁላ ጀዛኩሙላህ፣ ላይክም ላደረጋችሁ ሼርም ታደርጉልኛላችሁ ብዬ ተስፋ አደርጋለሁ። ለተመለከታችሁ ላበረታታችሁኝ ሁሉ ጀዛኩሙላህ ኸይረን ብያለሁ። እንግዲህ ይሄ ቦታ በጣም የሚያምርና በጣም ለየት ለኔ ማለት ነው፣ ለእናንተም እንደዛው ያምራችኋል። ለየት ያለ ቦታ ነው ብዬ ተስፋ አደርጋለሁ። እንዲሁም ቦታውን ስታዩ የሚያውቀውን ሰው ሊኖር ይችላል። ገምቱ አልላችሁም፣ ምክንያቱም ብዙዎቻችሁ ላታውቁ ስለምትችሉ ማለት ነው። እኔን የምትከታተሉኝ ሁሉ ብዙዎቻችሁ የማታውቁ ይመስለኛል። ይሄ ወራቤ ዩኒቨርሲቲ ውስጥ መግቢያው ነው ማለት ነው፣ ውስጥ ማለት ነው። ቦታውን አካባቢውን ይሄ ቦታ ነው ልላችሁ። በቀጣይ ደግሞ ከና ማብራሪያውን ያመጣላችኋለሁ ኢንሻአላህ። በጣም ጽድትና በጣም ጥርት ያለ ሀገር ማሻአላህ ተባረከላ። ዩኒቨርሲቲ ውስጥ እኮ ማሻአላህ ወላሂ የዛሬ 3 ዓመት 4 ዓመት በፊት እንደዚህ ሱብሃንአላህ በህይወት ያለ ሰው የማያይ ጉድ የለም። በጣም በሚገርም ሁኔታ እንደዚህ አልነበረም የሚያምረው። አሁን እኮ እንዴት አባቱ እንደሚያምር ከነ መግቢያው ማለት ነው። በጣም ነው የሚያምረው ወላሂ ላዚም ሀቂቃ። እኔ ኢትዮጵያ በነበርኩ ጊዜ ብዙ ጊዜ አይደለም የመጣሁት ባይዛው፣ ያን ጊዜ እንደውም እንዲህ አልነበረም። ያን ሳሩም ስላላደገ ቦታውም ምናምን ያንሳት በጋ ነበረ ይመስለኛል ወላሂ አለ። ለዛም ሊሆን ይችላል። አሁን ላይ ግን ቢስሚላ ተኮርኩሞ ቦታው መናፈሻ በቃ በዚህች ቦታ በቃ ቡና ሻይ ይዞ ጓደኞችን ሰብስበን ፈታ ማለት በነገራችን ላይ አይፈቀድም፣ ግን የሚፈቀድበት ቀን አለ። ገብቶ ለመጎበኘት ማለት ነው የሚፈቀድ ቀን አለ። ዝም ብሎ ያገኘን ቀን የዛኔም አይፈቀድም አይደለም አሁን ማለት ነው። ወራቤን ለማታውቁ ለረሳችኋት ያኔ በትንሹ ነው ያመጣውላችሁ። በሰፊው አመጣላችኋለሁ እርግጠኛ ነኝ ማለት ነው። እና ኮሜንት ስታስቀምጡልኝ ለኔ ብቻ አይደለም ለሁላችንም፣ ምናልባት አዲስ ጀማሪዎች የሚያስፈልገውን ግብዓት የዩቲዩብን ህግ ምናምን ላናውቅ እንችላለን። ቀርጸን ያስተላለፍነው ቪዲዮ ካያችሁ ቢያንስ 3 ደቂቃ እንኳን ያወቃችሁ ልጆች ምናልባት ከኛ የተሻላችሁ ሊሆን ይችላል። ወላሁ አለም። ያወቃችሁ ልጆች ደግሞ እንደዚህ ብታደርጉ ኖሮ ብላችሁ ኮሜንት ብታስቀምጡ ባይ ነኝ። ሶሪ ለምላሴ እና ብታስቀምጡ ባይ ነኝ ማለት በእናንተ ኮሜንት እኔ በጣም ብዙ ጊዜ ኮሜንት አስፈላጊ ነው ሲባል እሰማለሁ። ከዚህ በፊት ሰርቼ አይደለም የሚሰሩ ልጆችን ስለማውቅ ኮሜንት አስፈላጊ ነው ይባላል። አንደኛ በኮሜንት እኛ ምንም የማናውቅ እናውቃለን። እናንተ ባስቀመጣችሁት ኮሜንት እኛ የተሻለውን ነገር ልናመጣ አታቀራረጽ አሁን ይሄ አንደኛው አቀራረጽ ልክ አይደለም፣ ግን ባለውበት ቤት ቪዲዮ ቀርጬ ስለማይመቸኝ ያገኘዋትን ቪዲዮ እቺን የግድ መልቀቅ ነበረብኝ ማለት ነው። ለምን ላይቭ እስከምገባ ድረስ ገና ላይቭ አላስገባኝም። በጣም ብዙ ልጆችን ሰብስክራይብ አድርጌያለሁ። በጣም ተቆጥሮ የማያልቅ አስቀምጬላቸዋለሁ ኮሜንት ማለት ነው። ግን አልመለሱልኝም። ኢንሻአላህ አንድ ቀን ይመልሳሉ። ያኔ አሁን አልመለሱም ብዬ አይደለም፣ ግን ቢያስቀምጡልኝና ላይቭ እንዲገባ ቢረዱኝ
ይሄን ቪዲዮ አለቀውም። ትንሽ በመሃል የነበረችው ቪዲዮ ማለት ነው። አጫጭር ቪዲዮ ደግሞ ያኔ ሾርት ቪዲዮ የሚሆኑት ሾርት ቪዲዮዎቹ ደግሞ ያን ያክል አስፈላጊም አይደሉም ሲባል ስለሰማው ነው። እና ኮሜንት ስታስቀምጡ በዚህ ሁኔታ እንደዚህ ቢታደርጉ ኖሮ በጣም ብዙ ልጆች ያስተምረዋሉ አውቃለሁ። ግን በራስ ቪዲዮ ኮሜንት ሲሰጥ የተሻለ መማሪያ ይሆናል ብዬ ተስፋ አደርጋለሁ። ሁላችንም ይጠቅመናል እና ለምታበረታቱኝ ሁሉ በጣም አመሰግናለሁ። በጣም ከልቤ ነው። ጀዛኩሙላህ ኸይረን። ከትናንት ወዲያ ነው የከፈትኩት ስልክ ይሄን ዩቲዩብ የመጀመሪያ ዩቲዩብ አለኝ ባይዘው። ምናልባት በድምጽ የምታውቁኝ ልጆች ልትኖሩ ትችላላችሁ። ተዘግቶ ነው እሱ የተዘጋው። ያው እንትኑ ዩቲዩቡ ሳይሆን ስልኬ ተዘግቶ ነው። ስልኬ ስለተዘጋ ነው እንጂ ያው ገና ጀማሪ ነኝ። ገና ከጅምሩ 2 አካውንት ሀብታም ነሻ እንዳትሉኝ። ባንዴ ጣራውን ልንካው ብዬ ነው። ምናልባት ባንዱ ካለበልኝ ብዬ ነው። በሁለቱም ታበረታቱኛላችሁ ብዬ ተስፋ አድርጋለሁ። እኔም እንደዛው እስከ መጨረሻው ቪዲዮውን ምናልባት አታዳምጡት አላቅም። ቦታውን የሚያውቅ ምናልባት ቦታውን እያየ አዳምጠዋል ብዬ ተስፋ አድርጋለሁ። ምናልባት ማለት ነው አንድ ቀንም የምታዩት ይሆናል ኢንሻአላህ። ያኔ ቪዲዮ የያዘው ነገር አይጠፋም አይደለ? ተቀማጭ አይደለም የሚሆነው። አንድ ቀን ይሄ ቦታ ዞር ስትሉ ካያችሁት ወይንም ደግሞ ወራቤን ለጉብኝት በሄዳችሁበት በሆነች ልጅ እኮ አስተላልፋው ነበረ። ብቻ ቪዲዮ በደንብ አልታየ ነበረ። አሁን ላይ የተሻለ በጣም ያምራል፣ ማራኪ ነው እና አጃይብ ነው የሚያስብለው ትላላችሁ። ወራቤ በጣም የፍቅር ሀገር፣ የሰላም ሀገር፣ ላይ በጣም ተወዳጅ ሀገር ናት በነገራችን ላይ ማለት ነው። ሄዳችሁ እንድትጎበኟት በአክብሮት እንጠይቃለን። ሁላችሁም ሄዳችሁ እንግድነት ደግሞ ተቀባይ ናት። በታምር አታስከፋችሁ።